ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። እንግዲህ ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ። አዲስ ዩቲዩብ እየጀመርኩ ነው ኢንሻአላህ። ማለት አሁን በጣም የሚገርመኝ ነገር ምን መሰላችሁ? እኛ እህቶች፣ እኛ የመዳም ቅመሞች መቼ ነው ራሳችን ለራሳችን የምንሆነው? መቼ ነው ለራሳችን አገልግሎት መስጠት የምንጀምረው? መቼ ነው? አሁን ላይ እኮ በቃ ለሌላ አካል አገልጋይ ብቻ ነን እንጂ ለራሳችን የምንገለገለው ነገር የለም። በተለይ ኮንትራት ቤት ያለን ልጆች ማለት ነው። በተለይ ኮንትራት ቤት አንደኛ ለምሳሌ አሁን አንዳንድ እህቶች ትዳር ምናምን ሳይኖራቸው ልጅ ሳይወልዱ በልጅነታቸው ከቤተሰብ ጋር እየኖሩ እያለ የተሰደዱ አሉ። እነሱ ለማን ነው የሚያገለግሉት? ለእናት ለአባት፣ ለወንድም ለእህት እንዲያገለግሉ ምንም ለራሳቸው ሳይሆኑ ይኖራሉ። እዚህ ጋር ያለንን ህይወት ሁላችሁም ታውቁታላችሁ። ብሩን እንሰራለን፣ የምንፈልገውን ነገር ራሱ በምንሰራው ገንዘብ መግዛት አንችልም። በቃ ከኩሽና ክላሳችን፣ ከክላሳችን ኩሽና፣ በቃ ከስራ ከእንቅልፍ ወደ ስራ ብቻ ነው። እንዲሁም ደግሞ ልጅ ወልደን ትዳር ይዘን የመጣን ደግሞ እህቶች ደግሞ በቃ ለባል ለልጆቻችን ነው የምናገለግለው። ሲደመር ደግሞ ያው እንግዲህ ገንዘብ ደሞዛችን ለማግኘት ሲባል ለመዳሞቻችን አገልጋይ ነን። ፕላስ ደግሞ እዚህ ሶሻል ሚዲያ ላይ ደግሞ እንመጣና እንዲሁ ደግሞ አገልጋይ ነን። አንዱ የፈመሰ ሰው እሱ በሀገሩ ላይ ከቤተሰቡ ጋር ከልጆቹ ጋር ፈታ ብሎ የሚፈልግበት ቦታ ሄዶ ተዝናንቶ የፈለገውን ለብሶ የፈለገውን በልቶ የፈለገውን ተናግሮ ፈታ ብሎ እየኖረ ሶሻል ሚዲያ ላይ ይመጣና ይቀመጣል። ታብታብ አድርጊ፣ ኮፒ ሊንክ አድርጊ። ከዛ እኛ ከስር ተቀምጠን አፋችን ከፍተን እሱን እያየን ታብታብ። ምንድነው እዚህ ጋርም አገልግሎት እየሰጠን ነው፣ ማገልገል ነው የያዝነው። በጣም ነው የሚገርመኝ። በቃ መቼ ነው ለራሳችን የምንሆነው? መቼ ነው? ይሄን ጊዜ እኮ ካልተጠቀምን አንዳንዴ ሳስበው ማለት ነው። እኔም በነገራችን ላይ አሁን ገና እየነቃሁ ነው፣ እየባነንኩ ነው። በቃ ምን እየሆንኩ ነው? ጥያቄ ሆኖብኝ ነው ማለት ነው። ሁላችሁም እስኪ ራሳችሁን ጠይቁ። አሁን ላይ በዚህ ሁኔታ ላይ ብሆንም የመዳም ኩሽና ብዙ ነገሮች ናፍቆት፣ ጭንቀቱ፣ ሀሳብ ብዙ ነገሮች ቢኖሩብኝም ነገር ግን በዚህ ሁኔታ ላይ ሆኜ ደግሞ የነገዬን ማሰብ አለብኝ። ነገ ሀገር ስንገባ አንድ ቀን ይሄ ደሞዝ ሲቋረጥ እንኳን ሶሻል ሚዲያ ስልካችን ሁላ ልንሸጥ እንችላለን። ምክንያቱም ህይወት አስቸጋሪ ነው ለአንዳንዶች ካልሆነ በስተቀር በቃ ብዙዎቻችን አሁን እዛ ሄደን የሆነ ስራ ፈጥረን መስራት ምናምን በጣም ጨለማ የሚሆንብን ሰዎች አለን እና እዛ እንሄዳለን። ከዛ የያዝናትን ብር ለትንሽ ወራቶች ተጠቅመን እንጨርሳለን። ልክ በቃ መጀመሪያ ከነበር ነው በታች ሁላ ልንሆን እንችላለን። አንድ እህቴ ምን አለች መሰላችሁ? አረብ ሀገር ሄደው የሚመጡ እህቶች አለች መጀመሪያ አካባቢ እንደመጡ ልክ በቃ እዛው እንደኖሩት ምናምን በንጽህና በብዙ ነገር በቃ ልክ እንደዛ ለመሆን ይታገላሉ፣ ይሞክራሉ አለች። ግን ከትንሽ ቆይታ በኋላ እዚህ ካለ ሰው በታች ወርደው ነው የሚገኙት አለች። የምር እውነቷን ነው ማለት ነው። ዛሬ ግን እዚህ ጋር መስራት አለብን፣ መጠንከር አለብን። እስኪ ማገልገል ለምሳሌ የሆነ አገልግሎት ስንሰጥ እኮ ልንጠቀም ነው አይደለ? የአገልግሎት ስራ ለምሳሌ ይሰራል። አንድ ሰው ድሽ ይሰራል፣ ገንዘብ ይቀበላል። አንድ ሰው የሆነ ስራ ይሰራል፣ ገንዘብ ይቀበላል። አገልግሎት ስራ ይባላል። የኛ ግን በነፃ ነው አገልግሎታችን፣ በነፃ የምር ነው የምላቸው። የምንሰራውን ገንዘብ ራሱ እዚህ ጋር ደሞዛችን እኔ ከአሁን በፊት 5 ዓመት እንደዛ ባህሪን ሰርቻለሁና ቢያንስ ያኔ ደሞዙ እንደሁን ባይሆንም ቁጥሩ ባይበዛም በእርግጥ ብሩ ይሰራል። ግን በየወሩ ልክ ብርን ተቀብዬ ይላካል። ሲጀመር እኔ ጋር የማይደርስም ላኪልኝ እላታለሁ፣ በዛው ትልከዋለች። 5 ዓመት ሰርቼ በ100,000 ብር የሚቆጠር ብር እኔ በእጄ ሳልነካ ሳላየው ቤተሰብ ሲጠቀምበት ማለት ነው። አስቡት እንግዲህ የላቤን እንኳን በቃ ለምሳሌ 100,000 ብር ቆጥሬ አላውቅም። እሺ ግን እኔ ከዛ ከ200-300,000 ብር በላይ ሰርቼ አውቃለሁ። ግን እኔ በእጄ ነክቼ አላውቅም።
ይሄ ነገር የብዙዎቻችን በቃ ነው፣ ብዙዎቻችን ያለንበት ነው ማለት ነው። በጣም ይገርመኛል ማለት ይሄ እንግዲህ ምንድነው ማገልገል ብቻ። ሰው እኮ ሲያገለግል የአገልግሎትን ውጤት እያገኘ መሆን አለበት። እና እዚህ ጋር አሁን ብንተባበር ብዬ የምላቸው ነገር አሁን በሶሻል ሚዲያ ላይ ሰዎች እየተጠቀሙ ገንዘብ እያገኙበት ነው የሚሰሩት፣ ዝም ብለው አይደለም። እኛ ግን በነፃ ማገልገል ነው የያዝነው። ለምንድን ነው በነፃ የምናገለግለው? እኛ ስለምን አንጠቀምበትም? እኛ ስለምን አይከፈለንም? እንችላለን እኮ ለምንድን ነው የማንችለው? ውስን ናቸው የመዳም ቅመሞች ሆነው አሁን እዚህ ላይ ተከፋይ ሆነው ምናምን እንደዚህ የሚሰሩ ማለት ነው። በጣም ውስን። አብዛኛው በቃ የራሱን ህይወት የሚኖር ፈታ ብሎ ዘና ብሎ ምናምን በአገሩ ላይ በቤተሰቡ ጋር ነው። ግን እኛ ራስ በራሳችን ብንገዳደፍ ታሪክ እንሰራለን፣ ብዙ ነገር ላይ እንደርሳለን። በቃ አንድ ሰው ለምሳሌ እኔ፣ አንቺ፣ አንድ ሰው የምር ነው የምላችሁ እኔ በታማኝነት እኔ የመዳም ቅመም ነኝ፣ ዩቲዩብ አለኝ፣ ሰብስክራይብ አድርጌሻለሁ፣ ሰብስክራይብ አድርግኝ ብላችሁ ኮሜንት ላይ ጻፉልኝ፣ ሰብስክራይብ አድርጉኝ፣ እመልሳለሁ 100% ማለት ነው። ሁላችንም እያንዳንዳችን አንቺ እኔን፣ እኔ አንቺን፣ እናንተ እኔን፣ እኔ እናንተን እንደዚህ ሰብስክራይብ፣ ላይክ፣ ቪዲዮዎችን ማየት ምናምን ብንተባበር ራስ በራሳችን ተረዳዳ ማለት ነው። ነገ ሀገራችን ስንገባ እንደዚሁ ሌላ ስራ እንኳን ፈጥረን መስራት ባንችል የሆነች ገቢ ትሆነናል። የቤት ቁጭ ብለን እንኳን በባላችን ስር የምንኖር ብንሆን የሆነች ገቢ ትሆነናለች ማለት ነው። ተጨማሪ ገቢ ትሆነናለች። የምር ደግሞ ምን ልስራ? እኔ አሁን ላይ በቃ በፊት እንደዛ ነበር የማስበው። ዩቲዩብ ላይ መጥቼ በቃ የተማርኩ በጣም ንግግር የሚችል መሆን አለብኝ ምናምን ብዬ ስለማስብ አላስበውም ነበረ። ሰርቼ ውጤታማ መሆን ይችላል የሚለውን ማለት ነው። አሁን ላይ ግን ሳይ በቃ ዝም ብሎ በቃ እለት ከእለት የምናደርገውን ነገሮች የፈለግሽውን መሆኝ ጥሩ በቃ ይፈመሳል ነገርሽ። በቃ መስራት ይቻላል በማንኛውም አይነት ነገር ማለት ነው። ግዴታ መማር እውቀት እንደዚህ ምናምን ነገር ግዴታ አይደለም። እኔም ይሄንን ስለገባኝ ስላመንኩበት ኢንሻአላህ አሁን ተጀምሬያለሁኝ። የመዳም ቅመም ሆና ዩቲዩብ መስራት ፈልጋ ሰብስክራይበር ከኔ የምፈልግ የምር በቃ እኔ እንደዚህ አሁን ላይ ሁሉንም አደርጋለሁ። የመዳም ቅመም ነኝ፣ ዩቲዩብ መስራት ፈልጋለሁ፣ ሰብስክራይብ አድርጎኝ የምትል የመዳም ቅመም አይቼ አላልፍም፣ የምር አላልፍም። እኛ ባንሸወር ጥሩ ነው። በሚሊዮን የሚቆጠር ህዝብ በአንድ ቃል የመዳም ቅመም ስለተባለ ሁላችንም እያንዳንዳችን የታወቅን የፈመስን የመሰለን ታብታብ አድርጊ ታብታብ እንደዚህ እና ይሄ ነጋገራችን ስንገባ የሚቋረጥ ነገር የሚያቆም ነው። በቃ ትረሻለሽ፣ አትታወቂ ምናምን። ሌላ የመዳም ቅመም እንደዚሁ ቁጭ ብላ ታብታብ ታደርጋለች፣ ኮፒንግ ታደርጋለች። ግን እኛ ራስ በራሳችን መመላለስ እንችላለን። የምር ያኩ ታብታብ የምናደርግለት ሰው አካውንታችንን ራሱ ገብቶ ያየውም። ፎሎ አድርገነዋል፣ ፎሎ ይመልሳል? አይመልስም። ለራሱ ብቻ ነው የሚጠቀመው። እየጠቀምሽ ነው ምናሻው በቃ ይጠቀማል። እኛ ግን አንቺ ነኝ ስትጠቅመኝ እኔ አንቺን እጠቅማለሁ፣ እኔ ደግሞ አንቺን ስጠቅምሽ ደግሞ አንቺ እኔን ትጠቅመኛለሽ። እንደዚህ እያደረግን ስለምንተዋወቅ ህይወቱን ስለምናውቀው መተባበር መደጋገፍ እንችላለን፣ ብዙ መስራት እንችላለን። ግን ምን ዋጋ አለው? እስኪ እንንቃ። ሁሌ አገልጋይ አንሁን ነው የምለው እኔ። ለራሳችን ማገልገል እንጀምር። በቃ ነገ ብዙ ነገር አለ። እኛ እንኳን ባንፈልግ ግዴታ ይደክመናል። በቃ ሀገር እንገባለን፣ ግዴታ እንገባለን። እዛ ከገባን በኋላ ምንድን ነው የምንሰራው? ምንድን ነው በቃ የሆነ ስራ ፈጥረን እንኳን ብንሰራ በቂ ገቢ ላይሆን ይችላል። ይሄ ግን ምንም ጉልበታችንን ያስወጣን ምናምን ቁጭ ብለን ቪዲዮ እንሰራለን። የሆነ ሀሳብ ፈጥረን በቃ ሸር እናደርጋለን። አለቀ። በስልካችን ብቻ ማለት ነው። ነገር ግን እንደዚህ ቋሚ ገቢ ዘላቂ ገቢ ከሌለን ምናምን ነገር እዛ በባል እንዳታስቡት። ቁጭ ብላችሁ በባል ተዳደራለሁ። በተለይ በእጃችሁ ገንዘብ ለምዳችሁ እንደፈለጋችሁ ማድረግ ምናምን ከራሳችሁ ለምዳችሁ። እኔ በተፈጥሮ አልወድም፣ መጠየቅ አልወድም። ባሌም ቢሆን የምር ባልጠይቀው ደስ ይለኛል። በቃ ባልጠይቀው፣ ግን መጠየቅ ስላለብኝ እጠይቃለሁ። ብዙ ጊዜ ዱዓ የማደርገው ያ ረብ ጌታዬ ካዝናውን በእጄ ነው የምለው።
በቃ እኔ መጠየቅ አልወድም፣ በቃ አልፈልግም። እና እንንቃ፣ እንተባበር፣ እንተጋገዝ። እንደውም የሆነች እህታችን ሰሞኑን ቲክቶክ ላይ ቻለንጅ እንትን እያለች ነበረ። ራስ በራሳችን እንደዚህ እንገዳደፍ ምናምን በዩቲዩብ ላይ አብረን እንስራ እያለች ነበረ። ቴሌግራም ግሩፕ እንትን ብላ በጣም አደንቃታለሁ። ትክክል ናት። ተግባር ላይ ብናደርገው ብዙ ታሪክ መስራት እንችላለን። አመሰግናለሁ። አሰላሙ አለይኩም።